ሄይ ኤቭሪዋን ተመልሰን መጥተናል በሌላ ቪዲዮ። ዛሬ ለኔ ስፔሻል የሆነ ነገር ነው ሼር ማደርጋችሁ። ከቤተሰቦቼ ጋር የነበረኝን ቆይታ እና የጓደኛዬ ሰርግ እንዴት እንደነበረ ነው ማሳያችሁ። ጉዞ ወደ ኢትዮጵያ። the main point አዲስ አበባ የሚሄድበት ምክንያት የጓደኛዬ ሰርግ ነው። እኔና እሷ ከ20 ዓመት በላይ ጓደኛሞች ነን። ኤሌመንተሪ ሃይ ስኩል አብረን የተማርነው። ፋይናሊ አዲስ አበባ ደረስኩ ከረጅም ጉዞ በኋላ። እንዴት እንደሚያሰለች እንደነበረ ቤት እንደገባው ሰላጣ ቀረበልኝ፣ ፍርፍር በላው። ማታ ወደ ቤተክርስቲያን ሄድኩ። So ከዚህ ጀምሮ ያ ወንድ ሴት ነው ሴት ነው so አሁን በዚህ ነው ግን እዚህ ጋር ሰርጉ እስከሚደርስ ድረስ ቲክቶክ እየሰራው ነበረ። መልኬን ምናምን እያየው ከዛ ወደ ሰርጉ ሄድኩ። እዛ ስደርስ ኦልሬዲ አርፍጄ ነበረ እና ፎቶሹት ያደረገች ነበር የደረስኩባት። ሶ የፋሚሊ ፎቶ ተነሳ፣ እኔም ማብራሪያት ተነሳው። ተያይዘን ወደ ቸርች። ያው እንግዲህ ሙሽሪት እንደዚህ ፏ ብላለች። አታምረም? ሜካፖ ቬሎዋ ራሱ እንዴት አባቱ እንደሚያምር ያ ደግሞ ሰርጉ እንዳያችሁት እንደዚህ በአማረ ሁኔታ ፏ ብሎ አለቀ። ደስ የሚል ጊዜ ነበር። the next morning ከልጄ ጋር እንደዚህ እርዳችንን ተቀብተን ፀሐያችን ስንሞቅ ነበረ። ከዛም አመሻሹ ላይ ከቤተሰቦቼ ጋር ተሰብስበን ኮባ ሄድን። it was like የሚገርም ጊዜ ነበር ያሳለፍነው። በደንብ ነው ኢንጆይ እያደረግነው እና ደግሞ ትወዱታላችሁ። ሄዳችሁ ቅመሱት የነሱን ኬክ everything especially ቺዝ ኬካቸውን በጣም ነው የወደድኩት። እንደምታዩት እንደዚህ ተሰብስበን ፈታ እያልን ያመሸነው። ዛሬ ኪዳነ ምሕረት ነች። እኛ አካባቢ ቅርብ ስለሆነ ሄጄ ተሳላምኩኝ። እዚህ ስገባ በቃ የሚሰማኝ ሰላም፣ የሚሰማኝ ደስታ እውነት እንዴት ደስ እንደሚል እኔ ዛሬ የአክስቴ ነገር ማጠን ነው ፈልግ ኤታን አቤት ጥያቄ ልጠይቅ ነው። እሺ ደስ ይለኛል። እሺ ቁንጫ ምን ማለት ነው? ባህር ላይ የሚኖር ሆኖ ግን የሚቆናጠጥ እንስሳ ነው። ባህር ላይ የሚኖር ማህረብስ ምን ማለት ነው? ማህረቤን አያችሁ ስንጮት ምን ደብቀው ከኋላ። ገደልስ ምን ማለት ነው? ገደል ግቡ ማለት ነው። ምን እንትን ግልገል ማለት ከድብድብ ግልግል ማለት ነው። ጀላቲ ማለት ነው ማለት ነው። ጀላቲ አታውቅም?
እንዲህ ያለ ትሕትና ከቶ አላየንም። የክርስቶስን ፍቅር ሊተካ የሚችል ማንም የለም። እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። ሀሳባችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ላቭ ዩ ጋይስ